ሰላም ጤና ይስጥልን እውነተኛዎች የመድፈኞቹ ኩራቶችና የአርሰናል ታማኝ ቤተሰቦች በሙሉ ባለፉት ጥቂት ቀናት የሰሜን ለንደንን ሰማይ ብቻ ሳይሆን መላውን የዓለም እግር ኳስ በከፍተኛ ሁኔታ ሲያናውጥ የቆየውና ሁላችንም በታላቅ ጉጉት ስንጠብቁ የነበረው የቪኒሺየስ ጁኒየር ጉዳይ ዛሬ የመጨረሻና ታሪካዊ መግለጫም አግኝቷል። አርሰናል ይህንን የዓለም እግር ኳስ ታላቅ ኮከብ ወደ ኤሚሬትስ ስቴዲየም ለማምጣት ባንክ እስከ መስበር የደረሰ ታሪካዊ በጀት መድቦ በከፍተኛ ሚስጥር ሲደራደር እንደነበር ይታወቃል። ነገር ግን ዛሬ ከሪያል ማድሪድና ከተጫዋቹ ወገን የተሰማው መረጃ የሁላችንም ልብ ሰብሯል። ዛሬ በዚህ ዝውውር ዙሪያ የወጡትን እጅግ ዝርዝር መረጃዎች፣ ዝውውሩ ለምን ሊከሽፍ እንደቻለና ከበስተጀርባው የነበሩትን ሚስጥሮች በሰፊው እንመረምራለን። እስከ መጨረሻው አብራችሁን ነው። ወደ ዝርዝር መረጃው ስንገባ አርሰናል ለቪኒሺየስ ጁኒየር ዝውውር በፕሪሚየር ሊጉ ታሪክ ታይቶ የማይታወቅ ከ150 ሚሊዮን ዩሮ በላይ የሚገመት ግዙፍ የገንዘብ አቅርቦት አዘጋጅቶ ወደ ማድሪድ አቅንቶ ነበር። በአርሰናል የአልባሳት ክፍል ውስጥ ያሉ ተጫዋቾች ሳይቀሩ ቪኒሺየስ ወደ እኛ ሊመጣ ነው በሚል በከፍተኛ መነቃቃትና ጉጉት እርስ በርሳቸው ሲያወሩም እንደነበር የውስጥ ምንጮች አረጋግጧል። የአሰልጣኝ ሚካኤል አርቴታ ቪኒሺየስን የቡድኑ የፊት መስመር ዋና መሪ በማድረግ አርሰናልን በአውሮፓ መድረክ ላይ ፍጹም የማይደፈር ኃያል ክለብ የማድረግ ትልቅ ህልምም ነበረው። ቪኒሺየስ በማድሪድ የቀረበለትን የመጀመሪያ አዲስ ውል ውድቅ ማድረጉ ደግሞ ለአርሰናል ትልቅ ተስፋም ሰጥቶት ነበር። ነገር ግን ዛሬ የወጡት ይፋዊ መረጃዎች እንደሚያመለክቱት ይህ ታላቅ ዝውውር ሙሉ በሙሉ የመክሸፍ እድሉ ሰፊ ሆኗል። ለዚህም ዋነኛው ምክንያት ሪያል ማድሪድ ኮከቡን አሳልፎ ላለመስጠት የወሰደው አስገራሚ የአጸፋ እርምጃ ነው። የሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ አርሰናል እያደረገ ያለውን ጠንካራ ግፊት ከተረዱ በኋላ ለቪኒሺየስ ጁኒየር በዓለም እግር ኳስ ታሪክ ከፍተኛው የተባለለትንና ማንም ተጫዋች ሊያገኘው የማይችለውን እጅግ አስደናቂ አዲስ የውል ማሻሻያም አቅርበውለታል። ይህ አዲስ ውል ተጫዋቹን በሳንቲያጎ በርናቡ ረጅም ዓመታት እንዲቆይ የሚያደርግ ብቻም ሳይሆን በዓመት የሚያገኘውን የደሞዝ እና የማስታወቂያ ገቢ በከፍተኛ ሁኔታ የሚያሳድግ ነው። ቪኒሺየስ ጁኒየር እና ወኪሎቹ ከሪያል ማድሪድ የቀረበላቸውን ይህንን አዲስና ማራኪ የኮንትራት ማሻሻያ ከተመለከቱ በኋላ ተጫዋቹ በስፔን ዋና ከተማ መቆየት ይበልጥ ጠቃሚ እንደሆነም ወስኗል። ቪኒሺየስ በማድሪድ ቤት ስላለው ክብርና በየዓመቱ የባላንዶርና የሻምፒየንስ ሊግ ዋንጫዎችን የማሸነፍ እድሉ ሰፊ በመሆኑ ወደ ፕሪሚየር ሊግ ከመምጣት ይልቅ በማድሪድ ታሪኩን መቀጠል መርጧል። ይህ ውሳኔ ለአርሰናል አስተዳደርና ለደጋፊዎች ትልቅ የቅሬታ ስሜት የፈጠረ ቢሆንም አርሰናል በዝውውር ገበያው ላይ ያለውን ታላቅ የፋይናንስ አቅምና ማናቸውንም የዓለም ኮከቦች ለማስፈረም የመደራደር ድፍረት እንዳለው ለዓለም እግር ኳስ ያሳየበት ታሪካዊ አጋጣሚ ሆኖም ይመዘገባል። እንግዲህ የመድፈኞቹ ኩራቶች የቪኒሺየስ ጁኒየር ዝውውር በዚህ መልኩ ፍጻሜውን አግኝቷል። እናንተስ ምን ታስባላችሁ? ቪኒሺየስ አርሰናልን ውድቅ አድርጎ ማድሪድ ለመቆየት የወሰነው ውሳኔ ትክክል ነው? አርሰናልስ ይህ ዝውውር በመክሸፉ ምክንያት ወደ የትኛው ሌላ ትልቅ የዓለም ኮከብ ፊቱን ማዞር አለበት ትላላችሁ? ያላችሁን ጥልቅ ስሜትና አስተያየት በኮሜንት መስጫው ላይ በሰፊው አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰብ አባላችን ይሁኑ እያልን በሌላ አዲስ መረጃ እስከምንገናኝ ሁሌም አንድነት፣ ሁሌም ጥንካሬ፣ ክብር ለአርሰናል ይሁን። ያ ገነርስ ቻው።